ያው የተወሰነ ግንዛቤ ለመስጠት ነው። ግንዛቤው ምንድነው? ያው እንግዲህ በዘንድሮ ዓመት እንደምታውቁት በግና ላይ ዝሮ ከፍተኛ ችግር አለ በሚል በዓለም ደረጃ እውቅና ተሰጥቶት እንግዲህ እንደምታዩት በእርግጥ ለሰጩ ማያንሰው ለበዩ ማይደርሰውም በእርግጥ አልጠገሙም። ያው የሁሉም ያው ተራራጅ ስለሆነ ማለት ነው። በአመጣጥ ደረጃ ግን እንደው አሁን ዘርዝረን እያንዳንዱ በሪፖርት ልናቀርብላችሁ በርካታ ህብረተሰብ ነው የተረዳው። እንደ ዘንድሮ ያለ እርዳታ ቀበሌያችን ገብታው በእርግጠኝነት ነው የምንነግራችሁ ማለት ነው። እናንተ ቁጭ ስትሉ በየቤታችሁ ቁጠሩ። ግን አሁን ሰው ትልቁ ችግር ያለው ሲረዳ ያገኛትን አይቆጥራትም፣ ቀጣይ የምትመጣውን ስለሆነ የሚያስበው ማለት ነው። ስለዚህ እያሰባችሁት አሁንም ይቀጥላል። በዚህ ልክ ያዙትና ምናልባት የዛሬውን ግንዛቤ የምንሰጣችሁ ይሄ ድርጅት ምናልባት የምታነቡ ሰዎች ታነባላችሁ። ድር ቢያብር በእናንተ አባባል አለ። ድር ቢያብር ምንድነው የምትሉት? አንበሳ ያዝ። ይሄ ማለት እንግዲህ አንዲት ክር ብቻዋን ከሆነ ትበጠሳለች፣ ከተሰባሰበ ግን አንበሳ ያስራል ማለት ነው። እንግዲህ የክር ወዲያ ቀጭን ነገር የለም፣ ሲሰባሰብ ግን አንበሳ ያስራል ማለት ድር ቢያብር አንበሳ ያስር የሚባለው ይሄ ድርጅት የተሰየመው በዚህ ነው። ድር ቢያብር ድርጅት ተብሎ የተሰየመው በውጭ ያሉ አሜሪካን ሀገር ያሉ የኛ ኢትዮጵያውያን ናቸው። ይሄንን ለቡግና ወረዳ ችግረኛ ነው ተብሎ ይሄን ያቀረቡልን ነው ማለት ነው። ይሄን ያቀረቡት እንግዲህ እኛ እዚህ ሆነን አሁን ለወንድማችን ለእህታችን አናስብም። ደፋ ብሎ ቢያድር አሁን አንዱ እየበላ እየጠጣ ምንም አይመስለው። እነሱ ግን አሜሪካን ሆነው ስለ ሀገራቸው አስበው ካላቸው አውጣተው ከደሞዛቸው ከተለያየ ገቢያቸው አውጣተው ነው ለዚህ ያበቁት። ስለዚህ ይሄን ድርጅት በጣም ከፍተኛ ምስጋና እንድታመሰግኑ ነው የሚፈልገው። ምክንያቱም ከሩቅ ሆነው ብቻ ሀገር ተወላጅ በመሆናቸው ካልሆነ በስተቀር አንተዋወቅም በመልክ። ስለዚህ እነሱ ይሄን አስበው ለቡግና ወረዳ እንግዲህ በተለያየ ቀበሌዎች አሉ። ለኛ ቀበሌ 195 ኩንታል ነው ይሄን ያመጡልን ነው። አሁን የወጣው ኩንታል ይሄን ነው ማለት ነው። ስለዚህ ይሄንን ሁላችሁም ከልብ በሞራል እንድታመሰግኑለት እፈልጋለሁ። ይሄን ያለው ምናልባት ጋሽ